እስከመቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ሕዝብ አስደምሜ ትርፌ ነው ማገኘው ይላል። አባቴ ነው ያጥበብናት ሸዋ በላት እኮ ድረሽላት እንጂ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከፋም። ነስኪ አታረ እንዴልሽ በእናትህ ብለህ መድፍ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድን መድፍ በቃ ላቀንቅንልሽ ነው ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏል አድርግሽና የሆነም ነገር ትወርጅልኛል። በቃ እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስጢፋኖስ ቶማስ ማሻፕ ያደርጉት እንደታየኝ ምንም ችግር የለውም ማለት ይፈታል። ዘፍናለሁ ብለህ ሲሎ ክላክስ ታወጣለህ እንዴ? ምን ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አደድ ስጪ። ጉንፋን ነው በእናትሽ ለሊት ስቱዲዮ ስለነበር ይሄ እሺ ምን ዘፈን ነው ብራጋ እንዳትለኛ ፍቅርሽ ረታ መላሳ ባይለኔ ምንድነው ወንድሜ ምንድነው? ግማታ አይደለም እኮ ሰላም መኪና ባዶን እየሄደ ዛሬ ምን እንደፈው ይችላል። አይዟችሁ ብራቮ ምን ሆነ ነው ጋሽ? ምን ሆነ ነው? ክላስ ቀይሬ በቃ እኔ መማር አልፈልግም። ለምንድን ነው? በቃ እኔ መማር አልፈልግም። እናቴን እጅ በግዝ ይሻለኛል። መማር አልፈልግም። ምን ተፈጥሮ? የክላሱ አለቃ እንደውም ታውቃለህ፣ ተማሪው ሊገለኝ ነው። ምን አርግ? ቦምብና ድንጋይ አልወረውሩብኝ። ምን መሳሪያ ያለውን ስመጣ ራሱ ምን አርግ ብለው? አዲስ የገባች ተማሪ አለች በግማሽ ሴሚስተር። ማንሽ ደግሞ? ከሷ ጋር ካልተቀመጠን አንድ ወንበር ብለው 14 ተማሪ እስካሁን ተመዝግቧል። እኔ ምን ላድርግ? 14 እንደውም እቺ ታለፈች። እቺ አዎችን እቺ ወይ አታምር ወይ አታፍር። ለዚች እኮ ነው ለዚች ብለው? አዎ ለዚች ብለው በቃ እንስቅ። እንግዲህ ምን ደግሞ 15ኛ አድርገህ ተመዘግበኝ። 15ኛ? ኧረ አልመዘግብም ጋሽ። ለምን? እኔስ 15 አንተ ተመዘግብ። ቁራሊዮ አባለ አቤት እኔ ጋር ቆንጆ እቃዎች አሉ። ለሰከንድ ሰወርሽ ማን? ቁራሌው ነኝ። እንደምታስበው አይደለም፣ እንደምታስበው ነው። ምንድን ነው? አይ ቤት ለቤት ቁጥ ማሳዣ መረከብ ጀምረን። ቦክሰርስ አፈልጉ? እሱን በብዛት ተረክበን። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት ተሸራርፌ እንዳልክ ነው ቤት ላቦቹ ጋር ያቺ ልጅ ማነች? አዲስ ነች። አቤት በጣም ነው የምታምረው። ማታ እራት አብረን እንብላ እንዴ? ባላለኝ ምን ችግር አለው ታዲያ? ሸውደሽ አትመጭም እንዴ? ባሌ እኮ እሱ ነው። እኔ ወተት ተበጣሶብኝ ሳፍቼ ጠጥቻለሁ ነው። ሌላ ደግሞ እንጀራ ነጭ አውጥቶ ጸጉር አውጥቶ ቢያረጅ እንኳን ጥቁር ቀለም ቀብተን ወጣት አድርገን እንሸጠዋለን፣ እንበለዋለን። የሚጣል ነገር አይኖርም። እኔ እርሱ ሆቴል ከተቀጠርኩ ጥሩ፣ በጣም ጥሩ። እኔ የምልሽ ይሄ ስልክ ስንት ነው? 100 ብር። 200 ብር ነው ያለኝ። 100 ብር መልሳለሽ? ታውቂያለሽ 100 ብር አለኝ። 200 ብር መልሽልኝ። እሺ አመሰግናለሁ።
እንዴ ዜድ ወይዬ ጋግላ ወይዬ አንቺ ዘለቃሽ አንዴ ስምሽ የምን ዜድ ነው? ይሁና እንዴ ዘለቃሽ እንደ ድሮ አይደለም ተበላሽቷል ልቃሽ ምን ሆነ ነው? ወጣት እኮ ነች። እኔ ደግሞ እንደዚህ ያለ ኦኬ በወጣት መሳቅ ይቻላል። በቃ ህተም ጸጉሯ ስለገባ መሳቅ ይችላል። ባሏ ጥሏ ስለሄደ መሳቅ ይችላል። እኔኛ ልጅ በሷ አንተ ሰጥተን ምን አለ? አይ እሷም ወጣት ነች፣ ያንተ እህትም ወጣት ነች። በወጣት የሚሳቅ ከሆነ በቃ እህትን ይዟት የሰፈሩ ጎረምሶች ሁሉ ስለሚሄዱ በሱ መሳቅ ነው። አንተ ያንደረሰው አለ ወጣትም አሮጊትም አይሳቅም። ተው ይቅርታ ነው ችግሩ። እኔም ይቅርታ በቃ በእንትን ማለት አለ ምን ነው ያማል በቃ ተቸግሯት ሰውም ስለመጣው አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት የኔነት አጎበሽኝ ከሰጠሽ ስጪኝ አመዳ ምንድነው የምሰጠው ምንድነው የምሰጠው ያ እንደባለፈው ነው እንዳትጃጃል አይጃጃል እኔ ምን እንትን እንጀራ አይን አለው አይደል? አዎ ታዲያ ለምንድን ነው ቀይ ወጥ ስናደርግበት የማይቃጠለው? ይገባኛ ነው። እኔ አንተ ነገር በቃኝ። እሺ እንዴውም ይገርማል። ከዚህ በኋላ እንዳትደውልኝ እሺ። አንቺም አይገባም ማለት ድሮም አንቺ ጋር የበለያዝ ለምትፈልጊ ነው ሙጀሊያ አልጨረስክም? ሳይዝ ይኖራል። በዚህ ቆሻሻ ሰውነት ከለበስከው ማን ሊለብስልህ ነው? አንቺ ስርዓት የሌለሽ ሴት ነሽ። አለቃ የቀደደውን ልብስ ሳይከፍል ሊወጣ ነው። ባለጌ ሰራተኛ ነው ያለች። ለዚህ ከፍላለሁ። እሷን ግን አባራት። እንኪ በላስቲክ አድርጊልኝ። አለቃ ስልኬን ይዞ ሄደ። ስልኬን ሰርቆ ነው የወጣው። ና ብራዘር ና አንዴ ና። አቤት ምን ነበር? ና እስቲ አምጣው። እንዴት? ይኸው ስልኬ። ሲጀምር ሌባ ነው የሚመስለው። ፖሊስ ጥራ። ለሱ ችግር የለውም። እኔም የህግ አካል ነኝ። የተፈጠረውን ነገር እዛ አብረን እናያለን። ዳይ ወደ ፖሊስ ጣቢያ ተንቀሳቀሽ። ነይ ውጪ። ተነሳ አንተ። ከምኔው ነው ደሞ ቤት ኪራይ የሚደርሰው ከደሞዜ ቀድሞ ከምኔው አትበል ከቤት ኪራይ ወጪ አለኝ ያበል ከየት አምጥቼ ልክፈላው ትቼ ከየትም አምጣ ሄድ አምጣ ካቃተው ውጣ። እንግዲህ አትስረቅረቅብኝ አንተ መስረቅረቅ ገንዘብ አይሆንም። ውይ በጣም ይቅርታ በእናትህ። ውይ ይቅርታ በእናትህ። ሰበረ ደግሞ ወይኔ በቃ ሻምጣውን አሰራለሁ። ሰበረ ይቅርታ እውነት ላሰራለህ። በቃ ስጠኝ። ኖ ቆይ ችግር የለውም። ችግር የለም። እኔ ተሰብሮ የለም ላሰራለህ። ችግር የለውም። ሰበረኝ እኮ ታውዬ እየኩስረ ነበር። ችግር የለውም። እንዴ አንቺ ነኝ መሰለሽ ቆንጆ ልጅ ብትሰብረኝ ችግር አለ? እውነት ሰው መኪናው ሲገጨው አንዴ ችግር የለውም። ሳሰሰኝ ምንድነው ተፈጥሮ አንተ ጋር እየመጣሁ ታውዬ ስትሰበክ ግን ችግር የለውም አለኝ። ጥሩ ሰው ነው። ችግር የለውም ማለት ነው። ደስ ይላል። የኔ ፍቅርናች ፍቅረኛ ስለኝ በህግ አምላክ ስልኬን አሰሩልኝ። አዎ አሁን ችግር የለውም አላልከኝም እንዴ? ማነው ችግር የለውም ያለ? እንደዚህ ተሰብሮ ዝም ብለሽ ትሄጂ ነው እንዴ? በህግ አምላክ ፖሊስ ሰልጠና ስልኬን አሰሩልኝ።